አራት ድርጅቶች ሁለት ቡድኖች ኦነግና ጥምረት በአራት ሀገራት በሁለት አህጉራት በ11 ከተሞች ህዝባዊ ስብሰባዎችን አዘጋጅተዋል። አራት ድርጅቶች ሁለት ቡድኖች አራት ሀገራት ሁለት አህጉራት 11 ከተሞች ይሁኑ እንጂ ጉዞው ለአንድ ሀገር ኢትዮጵያ ኢላማው አንድ ጠላት ህወሓት ኢህአዴግ ነው። አቦ ጃላላ ረቢስን ሀከኑ ወልጃላዳ ወለንቱራ ሀሸም የመጀመሪያው ስብሰባ በደመቀ ሁኔታ ዋሽንግተን ዲሲ ተካሂዷል። ሁለተኛው ስብሰባ በሆስቶን ዳላስ ቅዳሜ ፌብሩዋሪ 25 2012 ከሰዓት በኋላ ከ3 ሰዓት ጀምሮ ይካሄዳል። አቶ አበበ ቦጋለ አቶ ያዴሳ ቦሩ እና ከያኒ ታማኝ በየነ ይገኛሉ። ሶስተኛው ስብሰባ በሳን ሆዜ ካሊፎርኒያ ቅዳሜ ፌብሩዋሪ 25 2012 ከሰዓት በኋላ ከ2 ሰዓት ጀምሮ ይካሄዳል። አቶ ኤፍሬም ማዴሞና አሚን ጁንዲ ይገኛሉ። አራተኛው በዳላስ ቴክሳስ እሁድ ፌብሩዋሪ 26 2012 ከ3 ሰዓት ጀምሮ ይካሄዳል። አቶ አበበ ቦጋለ አቶ አዴሳ ቦሩና ከያኒ ታማኝ በየነ ይገኛሉ። አምስተኛ በካልጋሪ ካናዳ ቅዳሜ ማርች 3 2012 ይካሄዳል። አቶ ተማምባቲ ዶክተር አያሌው አክሎክና ከያኒ ታማኝ በየነ ከሰዓት በኋላ ከ2 ሰዓት ከ30 ጀምሮ ይገኛሉ። ስድስተኛ በአትላንታ ጆርጂያ እሁድ ማርች 4 2012 ከ2 ሰዓት ጀምሮ ዶክተር ኑሮ ደደፎ ዶክተር ብርሃኑ ነጋና ዶክተር ጌታቸው በጋሻው ይገኛሉ። ሰባተኛ በቶሮንቶ ካናዳ እሁድ ማርች 11 2012 ከ2 ሰዓት ጀምሮ አቶ ተማምባቲ አቶ አሎ አይዲስ መሐመድና ከያኒ ታማኝ በየነ ይገኛሉ። ስምንተኛ በኦስሎ ኖርዌይ ቅዳሜ ማርች 10 2012 ቀን አቶ ቃሲም አባነሻ አቶ ዩሱፍ ያሲንና ዶክተር ታደሰ ብሩ ይገኛሉ። ዘጠነኛ ፍራንክፈርት ጀርመኒ ቅዳሜ ማርች 17 2012 አቶ ቃሲም አባነሻ ዶክተር ኮንቴ ሙሳና አቶ አበበ ቦጋለ ይገኛሉ። አስረኛ ሲያትል ቅዳሜ ማርች 24 2012 አቶ አሚን ጁንዲ አቶ ነአምን ዘለቀና ከያኒ ታማኝ በየነ ይገኛሉ። በመጨረሻም 11ኛ ሚኒያፖሊስ ቅዳሜ ማርች 24 2012 የኦነግ ስራ አስፈጻሚ አባል ዶክተር ኑሩ ደደፎና የጥምረት ለነጻነት ለእኩልነትና ለፍትህ በኢትዮጵያና የግንቦት 7 ሊቀመንበር ዶክተር ብርሃኑ ነጋ ተገኝተው በጋራ ዓላማ በአንድ ሀገር አንድ ጠላትን ለማስወገድ ይመክራሉ። ሁላችሁም ተጋብዛችኋል። የኦነግና የጥምረት የስብሰባ አዘጋጅ ኮሚቴ